ስትሆኚ ራስሽን ያምሻል እንዴ ወይስ እኔ ብቻ ነኝ? የሚያምሽ ከሆነ ይህ የተለመደ ክስተት እንደሆነ እወቂ። በተለይም ማይግሬን ካለብሽ በፔሪየድ ጊዜ ይህ ህመም ሊባባስ ይችላል። በወር አበባ ጊዜ የሚከሰት ራስ ምታት የወር አበባ ከመጀመሩ 2 ቀን በፊት እና እስከ የወር አበባው 3ኛ ቀን ድረስ ሊከሰት ይችላል። ጥናቶች እንደሚያሳዩት ማይግሬን ካለባቸው ሴቶች መካከል እስከ 2/3 የሚሆኑት ከወር አበባ ጋር የተያያዘ የራስ ምታት ሊያጋጥማቸው ይችላል። የወር አበባ ከሚያዩ ሴቶች መካከል ደግሞ እስከ 60% የሚሆኑት በወር አበባ ዑደት ጊዜ የራስ ምታት ያጋጥማቸዋል። ይህም የሚከሰትበት ምክንያት በወር አበባ ጊዜ ኢስትሮጅን የሚባለው ሆርሞን በጣም ይቀንሳል። ይህም ሆርሞን መቀነስ የራስ ምታቱን ያመጣዋል ተብሎ ይታመናል። ከዚህ በተጨማሪ ደግሞ ፕሮስታግላንዲን የሚባለው ሆርሞን በወር አበባ ጊዜ በከፍተኛ ሁኔታ ይጨምራል። ይህ ሆርሞን የወር አበባ ጊዜ ቁርጠት መንስኤ ከመሆኑም በላይ የራስ ምታትም ሊያስከስት ይችላል። ሆኖም ግን ይህ ሁኔታ እንዳለብሽ ለማወቅ ቢያንስ ለ3 ወር ያክል ዲያሪ ወይም ማስታወሻ ላይ መጻፍ አለብሽ። እዛ ማስታወሻ ውስጥ ከምጽፊያቸው ነገሮች መካከል አንደኛው የራስ ምታቱ የሚያጋጥምበትን ቀናት፣ ሁለተኛ የራስ ምታት መጠኑን ወይም ሲቪሪቲውን፣ ሶስተኛ ከራስ ምታቱ ጋር የሚመጡ ተያያዥ ምልክቶች ካሉ እና በመጨረሻ የወር አበባ የሚመጣበትን ቀናት መስግበሽ ያዢ። ይህ ነገር ለ3 ወር በተከታታይ ከተከሰተ በወር አበባ ጊዜ የሚከሰት የራስ ምታት ወይም የማይግሬን ህመም አለብሽ ማለት ነው። የዚህን ሁኔታ ህክምና ማወቅ ከፈለግሽ ኮሜንት ሴክሽን ላይ ጻፊልኝ። የማህጸንና ጽንስ ስፔሻሊስቶችን ለማማከር የዊኬር መተግበሪያን አውርደው መጠቀም ይችላሉ። ቸር ሰንብቱ።